እናንተ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን። ይሄው ጎመን ላጠብ ነው ዛሬ። የሆነ ሴትዮ ከጎረቤት አልማዝ ጎመን ትወዳለች ተብዬ ነው ብላ ኢንፎርሜሽን ደርሶኝ ነው። ወይኔ እጄን አያችሁት እንዴት እንደጠቆረ እና አልማዝ ጎመን ትወዳለች ብለውኝ ነው ኢንፎርሜሽን ደርሶኝ ነው ብላ ትላንትና ማታ እንዳመጣችልኝ ታውቃላችሁ አይደል? እና ይህን ጎመን አሁን ላጥበው ነው በውሃ ማለት ነው። ውሃ ሊታጠብ ነው። ይኸውላችሁ ጎመኑ ታጠበ፣ ምንም የለበት፣ ንጹህ። አያችሁት? ከጓሮ የተቀጠፈ ነው፣ ንጹህ ነው። በጣም ነው ደስ የሚለው። ግን እኮ ጎመን አይደለም ቆስጣ ነው። ቆስጣ ለማታውቁት ቆስጣን የማያውቅ ሰው የለም። ቆስጣ ነው። ይኸውላችሁ የኔ ውዶች እንግዲህ እኔ ደግሞ እናንተ ስትመጡ ከጓሬ እንደዚህ አስተካክዬ እጠብቃቸዋለሁ። የምፈልጉ ካለ ኤክስፖርት አድርግላቸዋለሁ። ነገር ቆስጣ የምትወዱ ካላችሁ ኤክስፖርት አድርጌ ልክላቸዋለሁ። እሺ አሁን ይሄ ገበያ ላይ ቢያንስ የ100 ብር ይሆናል። የምር በጣም ውድ ነው። ጠይቄ ነበረ ትላንትና ነው ገበያ ወጥቼ ነበርና ስጠይቅ ትንሽዬዋ እንደዚህ 30 ብር 40 ብር ናት። ይሄማ በጣም ብዙ ነው። ይኸውላችሁ እና ይሄ ቢያንስ 100 ብር ይሆናል ማለት ነው። እናሳያቸዋለሁ። እስከ መጨረሻ ድረስ ተከታተሉ። ይሄ ደግሞ ሽንኩርት ነው። ይኸው ሽንኩርቱ እየተቆላላ ነው። ይሄ ውዶች እየተቆላላ ነው የጎመኑ የሁላችሁ ጎመኑ ደግሞ ተከትፎ እቺ ብቻ ነች የሆነችው። አይገርምም? እቺ ብቻ ነው የሆነችው ያ ሁሉ ጎመን ዛሬ ማለት ነው። ከመጀመሪያው እስከ መጨረሻው ድረስ ነው የማሳያችሁ። እናንተ ብቻ ተከታተሉ። ይሄ ጎመኑ ገባ። ቆስጣው ለነገሩ ጎመንና ቆስጣ ያው አንድ አይነት አረንጓዴ ነው። ጣዕሙ ግን ይለያያል። ጣዕሙ ይለያያል እንጂ ጎመን ጎመን ነው። ሁለቱም ተጠብሰው ነው የሚበላው። ይሄውላችሁ ጎመኔ በዚህ መልኩ በስላለች። አያችኋት? በዚህ በኩል በዚህ ምንድነው የሚባለው? ይሄው በስላለች። ዞሮ ዞሮ አማርኛው ጠፋብኝ። እናንተ ይሄው ደርሶ ልንበላ ነው። እሺ ላይክ አድርጉ።